ሰላም ውድና የተከበራችሁ የዩቲዩብ ቻናል ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ ማለት ነው። ዛሬ በዱባይ የኑሮ ውድነት ለምን ተፈጠረ በሚለው መጥቻለሁ ማለት ነው እና ሱቅ ወጥቼ ዞር ዞር ብዬ ቀርጬ ነበረ ማለት ነው። ለምን ለቤተሰቦቼ አላሳያቸውም ብዬ ይኸው መጥቼላችኋለሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ በጣም ዋጋ ጨምሯል ማለት ነው። የዋጋ ጭማሪ አለ። ከጭማሪውም አልፎ እቃ የለም ማለት ነው። እቃ የለም። በጣም እዚህ ያለ ሰው እየተቸገረ ነው ማለት ነው። በዛች በተነሳችዋ ነገር ምክንያት መሰለኝ። ያው ታውቃላችሁ እዚህ ሀገር ደግሞ ሁሉም ነገር ከሌላ ሀገር ነው ምናምን የሚገባው እና ለዛ መሰለኝ በጣም ሁሉም ነገር ጭማሪ አለ ማለት ነው። በፊት 3 ብር 4 ብር የሚሸጡ ኖርማል እነዚህ አትክልቶች ምናምን ብርቱካን፣ ማንጎ ምናምን በአሁኑ ሰዓት 20 ብር ምናምን ነው የሚሸጠው እና በጣም ነው የገረመኝ በጣም። እና ኢትዮ ዋጋ ጨመረ ይባላል እንጂ የዚህ ሀገሩን የሆነ ነገር ገዝታችሁ አሁን ለምሳሌ ማንጎ ስጠይቅ 20 ብር ነው ያሉኝ እና ያንን 20 ብር በኢትዮ ስታባዙት በጣም ብዙ ነው የሚመጣው ማለት ነው። እንደው ባይበላስ ነው የሚባለው፣ ባይበላስ ባይጠጣስ ነው የሚያስብለው ማለት ነው ብሩን ብታስቡት። አብሶም አሁን ላይ ባለው ሁኔታ ማለት ነው። እና እኔ ያሳዘነኝ ምን እንደሆነ ታውቃላችሁ ጋይስ? እኛ እንኳን እንደዚህ ከመዳሞች ጋር የምንኖር ሰዎች ከስንት አንድ ጊዜ የሆነ ነገር እንትን ብንል ነው እንጂ ሁል ጊዜ የቤት አስቤዛቸውን አድርገው የሚገዙ ሰዎች በየቀኑ በየቀኑ አትክልት የሚገዙ ሰዎች፣ ተከራይተው የሚኖሩ ሰዎች በቃ አረብ ሀገር 10 ዓመት 15 ዓመት ቢኖሩ አይፈረድባቸውም ማለት ነው። እና ለምን እንደዛ እንዳልኩኝ ታውቃላችሁ? ሰሞኑን እኔ ስራ ፈትቼ ነበርና በዛ አጋጣሚ ሱቅ ወጥቼ ያለውን ነገር ሳይ ሁሉንም ነገር የምታደርጉት በራሳችሁ ነው። በቃ ሽንኩርቱንም ዘይቱንም ሁሉንም ነገር የምታደርጓትን የምትንቀሳቀሱባትን የምትጠጡትን ሁላ ውሃዋ ሳትቀር በብራችሁ ነው የምታደርጉት ማለት ነው። እና በጣም የምር መረዳት ያስፈልጋል። እንደው አረብ ሀገር ሆኖ ከመዳሞች ውጪ በራሳቸው ገንዘብ ተከራይተው የቤት አስቤዛ ምናምን አድርገው የሚኖሩ ሰዎች ረጅም ጊዜ ቢቆዩ አይፈረድባቸውም ማለት ነው። እና ምን ልላችሁ ፈልጌ ነው፣ አረብ ሀገር ከተወጣ በኋላ ሌላ ወጪ ምናምን የማይነካን የሚመስላችሁ ሰዎች አብሶም ሀገር ያላችሁ ማለት ነው እንድትረዷቸው ነው የምፈልገው ማለት ነው። እኔ ብዙ ጊዜ እፈርድ ነበረ። እንዴት ሰው 16 ዓመት 17 ዓመት ኖሮ ምንም አይነት ነገር የለኝም፣ ምንም አልሰራውኝም፣ ብርም የለኝም ምናምን ብለው ሲያወሩ እንዴት ምናምን አልነበረ ማለት ነው። እና ቦታው ላይ ሄዳችሁ ስታዩት ግን ለካ ሰው እንደዚህ እየኖረ ነው ምንም አይነት ነገር የማይዘው ብላችሁ ትረዳላችሁ ማለት ነው። የምሬን ነው የምላችሁ። እኔ በፊት 16 17 ዓመት ኑሬ ምንም ነገር የለኝም ሲሉ በቃ ይሆናል አይደለ፣ ስራ ማይሰሩ የማያስቡ ምናምን ወደፊታቸውን ለማስተካከል ምንም አይነት ቦታ የሌላቸው ነበር የሚመስለኝ። ነገር ግን ወጥታችሁ ያለውን ሁኔታ ስታዩ ወደው አይደለም ያኔ ግድ ሆኖባቸው ነው። ሰው ደግሞ ሳይበላ ሳይጠጣ አይኖርም። ውድም ቢሆን ምንም ነገር ቢፈጠር ይበላል፣ ይጠጣል፣ ማድረግ ያለበትን ነገር ግዴታ ያደርጋል። እና ለዛ ነው እንደዛ የሚሆነው ማለት ነው። እና እኔ የምፈርድባችሁ የነበራችሁ ሰዎች አሁን መፍረድ አቁሜያለሁ ማለት ነው። አልፈርድም። ሲደርስባችሁ ነው፣ እዛ ቦታ ላይ ሆናችሁ ስታዩት ነው ሁሉንም ነገር የምትረዱት ማለት ነው። የምሬን ነው የምላችሁ። እና የዱባይ የኑሮ ውድነት በአሁኑ ሰዓት በጣም ኦቨር ነው ማለት ነው። ያው ለዚህ ለትንሽ እቃ በጣም ብዙ ብር ነው ያስከፈለኝ ማለት ነው። ግን ምን ታደርጉታላችሁ? ግዴታ መግዛት ስላለባችሁ ደግሞ ትገዛላችሁ፣ መብላት ስላለባችሁ ደግሞ ትበላላችሁ። እና የሆነ ነገር ከገዛችሁ በዱባይ ብር 50 ብር 60 ብር ምናምን አውጥታችሁ ከገዛችሁ በኢትዮ እንዳትመነዝሩት። በኢትዮ ብር ከመነዘራችሁት እዛው ነው አዙሪት የሚመነዝራችሁ ማለት ነው። አዙሪት እዛው ይመነዝራችኋል። እውነቴን ነው የምላችሁ። የ200 ብር የ150 ብር ምናምን የሆነ ነገር ገዝታችሁ ከዛ በኋላ እዛው ብትመነዝሩት እዛው ነው የምትታመሙት። ስለዚህ ምን በወጣችሁ ይቅርባችሁ። እና
ያው እዚህ ጋር ገዛዛውኝ የምፈልገውን ነገር ምናምን ራሴ ነኝ ያንጠለጠልኩት ምናምን ሀበሻም አይደለው እና ይዤ ጡሉ 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 እያልኩኝ ወደ ቤቴ ተመለስኩኝ። ላይክ ሰብስክራይብ አትርሱ ማለት ነው። ሀባይቢ አበረታቱኝ። እንደ በፊቱ እገዛችሁ አይለየኝ። ቤቴ ደግሞ ተዳክሟል ጋይስ። ቤቴን እያበረታታችሁት ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ እና የዱባይ የኑሮ ውድነት ይሄንን ይመስላል። ኢትዮ ብቻ አይደለም የዱባይ እንትን ምንድነው ይሄ ውድነት ያለው የኑሮ ውድነት ያለው ሁሉንም ጋር የኑሮ ውድነት አለ ማለት ነው። እና በያላችሁበት የአላህ ሰላምታ እና ጥበቃ አይለያችሁ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሌላ በአዲስ እስክመጣ ድረስ በዚሁ እሰናበታችኋለሁ ማለት ነው። መልካም ጊዜ ይሁንላችሁ።